ወስ ጉዲቱ እንዴት ዋላችሁ ቃሪያ ራክቶችነን ዛሬ በድጋሚ መተናል ዛሬ ከሚኪ ከናቲ ጋር ናችሁ ደቃስ ዘና ፍታ ብትጥናለን እስር ቤት ተገብቶ የተቀረጹ ለምሳሌ እንዳዩ አንድ ብር ልጅ አለው እንዴ ይሄን ነገር ሰምተን አንድ ልጅ አባት ነኝ ለምን እንደሚካድከው ምናምን ይሉኛል ተገቶ በቃ ተዝቶታል ባይስን ግን እዛ አካባቢ አንተ የሆነ ግንኙነት ነበረ አረ የለም ምን ያላደረኩም ውሸት ነው ብቻ ዛሬ ፈታ ላይክ ሼር ሰብስክራይብ ሳታረጉ እንዳታልፉ ቀጥታ ብቻ እንዴ ይውላል ወሬት ነው እንዴ ወደ ቪዲዮ ተፍረክርክ ያይታኛለች ፈነዳ እኔስ የገባኝ ሙዳለኛ አራዳ የድሮ አራዳ ያደረሰኝ ስሸጥ ድገት ገቢዎች መተው ስንት ሸጥክ ሲሉ በቃ አሰካልዴ የምደረሰኝ ነው ለኛ ተቆን ቸገራለን እኮ እኛ በምን እንሽጥ Are you serious? ነው አንተ ነጋዴ አይደለም የሚሰማቸውን ስሜት ይያው ማንን ታውቃለህ አንተ ነው ረግዳሊና ምንም ያቀርብ ግዳሊ ሆነ የሰው ንብረት ሲዘርፍ ቁም ያለ ቆመማ አታይም ወይ ማለት ነው ካልቻልከው ምንድነው ያለ ብቻ ነው ተታገኝ ይሄን እንደፈታበት አው ታበቃቻ ቢት ያንተ ስኩኪው ይፈታል እንዴ ጀምሮ ነው አንተ እሱ በላ አይበላ ጣጣ አጣጣ ምን አገባው ነው እኮ You serious? አሰባት ተከፍሎ እንደዚህ ሲያስበላ እና አንድ የሆነ ልጅ ደግሞ ልጁ አባቴ ነው ባይስ ብሎ መጥቶ በሶሻል ሚዲያ ላይ በጣም መነጋገሪያ ሆኖ ነበር አይ ዝም ብሎ ነው እኔ አባቱ አይደለም አባቱ አይደለም እኔ አላገባውም ሲጀመርም ሲጨረስም እስካሁን አላገባውም እንደውም አላገባውም አዲስ አበባ ነው አንዳንድ ዲቫይስ ዝም ብሎ ነው ውሸቱ ነው ግን እዛ አካባቢ አንተ የሆነ ግንኙነት ነበረ አረ የለም ምን ያላደረኩም ውሸት ነው ካንዲ ሴት ጋር ግን አለ ግንኙነት ብለ ቲክቶክ ላይ ቪዲዮ እንደም አረ የለም በቃ የለም ግግም አለ ከሌለ የለም ነው ስለዚህ የለም በዚሁ አጋጣሚ ዝም ብሎ ነው ውሸት ወንድምህ አዲስ አበባ ወንድሙ ነኝ ብሎ የመጣው አሁን ሞት አይደለም እንደ ባለፈው ውሸት ነው እሱ ሞት አይደለም እንዴ ሞት እኮ ያ አላህ والله يا زلمه ሞት ምን ነው ሞት አላቅም እንደነካው አላቅም والله ሞት በርግጥ አበለክ ታኩስ ገጠ አይው ልልሽ ካውስ ገጠ ሞት አላህ ይሰብርህ አንተን አሚን ሞት ያሳዝናል ሊሰሙት ያበሰ ንብረቴንም ላካፍለው ምናምን ደምብሎ ነው ውሸት ነው በቃ ውሸት ነው ጠይቄዋለሁ አረጋግጫለሁ ውሸቱ ነው እንዴ ንብረቱን ልስያለው ደምብሎ ነው እኔ ወንድሙ አይደለሁም በምንም ነገር ማንገናኝ እነሱ አባታቸው ሌላ እናታቸው ሌላ የኔ አባቴ ሌላ እናቴ ሌላ ምንም ከዋሹ አሹ ነው እንግዲህ በቃ ለዚያውን ያስባሉ እኮ ሰብስክራይብ ግን ውሸት ነው አዲስ አበባ ያለ አንዲት ልጅ ወዳህ ነበር አንተ ነው እሷ የላትማ የምትበላውም የላት ዳነች ስለዚህ ዳነች ምን አገባኝ በዳሙና ማግባትን ፈልጋ ቆንጆ ናት ግን አሁን የሚገባው አሁን ጊዜ የሚገባው እሷ ስራም ያላት እኔም ስራ ያለኝ መሆን አለብን መደጋገፍ አለብን ሁላችን ካልተደጋገፍን ችግር ነው ግን እኮ ሀዳም አይሰምርም እዚህ ተስማምቻለሁ ግን ኃላፊነቱ ወንድ ልጅ ነው ሰርቶ ወንድ ልጅ ማስተዳደር ያለበት ችግር የሚገኘው ገንዘብ ያን ያህል ስላልሆነ ብለሽ ነው ምታገቢ ሰዎች ስራ ይዛችሁ ካላዛችሁ ያሳዝናል 20 ሚሊዮን በላይ ኢትዮጵያውያን በሜዳ ላይ እንደሚተዳደሩ ተነገረ። በኢትዮጵያ 5 ሚሊዮን በላይ ሰዎች ደረጃውን ባልጠበቀ መጸዳጃ ቤት እንደሚጠቀሙ ጤና ሚኒስቴር አስታውቋል። ከዚህ ነው መጻራት እንጂ በተፈጥሮን ያደነቁ ማማ ኢትዮጵያ ውበትሽን ዲኖ እንጂ ፀሐይ የሞቁ ጀርባ ሳጣርጎ ከተጸዳዱ አይቀር
ወይኔ አታ ሮኒ አታ ነበር ወራዚ ሮኒ አታ ከሰቡ የዩናይትድ ባሪያ ተመታኝ ቋል ምጥና ሰው ደከዚ እንቁላል ምጥን መሰለ ለዚህ አይነት ነገር እዚህ ጋር እየመጣ ጣጥር ስር እየመጣ ስትል ብትገኝ ናዮ ደፍሬ ፍቅር ጀማሪ አላላትም ያሳዝናል መውጣት ሳትፈልግ ነው እንግዲህ ሁሉም ስትወጣ እንደዚህ ግጭት ላለከስ ተሰቅ አንተ ብትይ አይደለም ስራው እንዳል የሚመስል ሰው በቃ ልክ ነቃስ ለሳ አሽካራጭ ስራ ላይ ካጠገበ ተባሉ በቃ ያስጨንቃል እኮ አትቀላም ነገስታ ለሳ ተፍተፍ በቃ ያለ ነው እሱ ዋው የምራ አቆራ እንደ ዋ ቀበላችሁ ለራሱ እንዳይወጣ ሳቢር እንደዚህ ሰው ስራ ወዳድ የሆነ ሰው መፍጠር አለብን እዚህ ሀገር ላይ ተፈጥረናል ማንነሻችሁ ጃኒ ከማን ነው ከጆን ዳንኤል ጋር ከተቀጣሪ ታውቂያለሽ አታውቂ ነው እናቴ ትሙትና እናቴ ሚሳይ ሁለቱን ተመላለች ለዚህ ምንድነው ደሞ ሊንክ ምናምን ያስቀምጣል ያሟቸዋል ምንም ቅጥቀጣ ነው አሃ አይ ደሞ ምን አይዲዶ በእናታ የዜግነት ኃላፊነት እንድወጣ ብለን ነው እንጂ እኮ ሰው አይሆንም አይደለም ያንንም ደሞ ላይፍ ብቻ እኔ በጣም ገር ውሸት ነው ብለሽ እንዳታወሪ በቃ ሁሉ ያም ሲደሳብ እንግዲህ እንደዚህ ነው ምን ይደረግ እሱ አቷሽማ በጣም የሚያስጠላኝ ነገር ውሸት ያን ልጅ አባት እኔ ለምን እንደሚካድከው ምናምን ይሉኛል አልካድኩም በቃ ይሄ ሪሌሽንሺፕ አንዳንዴ ፕራይቬት መሆን አለበት ሪሌሽንሺፕሽም ሆነ የግል ነገሮች ፕራይቬት መሆን አለባቸው ብዬ ስለማምን ነው ኦፊሻል ያላደረኩት ያው የተለያዩ ሶሻል ሚዲያዎች ላይ አንዳንድ ፎቶዎችም እየወጡ ነበር የብዙ ጥያቄም ነበር አከራካሪም ጉዳይ ነበር ይሄና አንድ ብር ይመጣል ፓፒ ይመጣል ስቱዲዮ ይስል አንዳንድ ሰዎች የመጀመሪያ ጥያቄ ያረቡት ይሄን ይጠይቅልን ብለው እንግዲህ ኤአይ ነው ያሸውድሽም ትክክለኛ ፎቶ ነው ወይንም ሳባት ነኝ ቢም አልሸውድሽም እዛ ቦታ ክርስትና ቦታ ላይ ተገኘሁት ለራሴ ፕሮግራም ተገኘሁት ትክክለኛ ፎቶ ነው እግዚአብሔር ይመስገን አለ ደስ ይላል አንድ ፊቱ ከታየ በኋላ በጣም ብዙ አነጋጋሪ ነገሮች ወጥተዋል የመጀመሪያው የቱርክ ልጅ አለው እንዴ ይያለህ አረወይዲ በቃ ሚስቱ አለች በቤተ ክርስቲያን ነው ቁርባን ነው ምናምን ነገር የተጋቡት አይደለም ልጅቷን ሲያቆርብ ፎቶ አገኙበት ህዝቡ ከዛ ወጡበት እዛ ምን ሼይ ሲባል ልጄ ናት ግን ማውጣት አልፈለኩም እኔ ፕራይቬት የሆነ ነገር ነው በቃ ለህዝብ ይፋ ማድረግ ስላልፈለኩ ነው እንጂ ልጅ አለኝ ነገር የግል ላይፍ ነው ይችላል ግን ስንታውት ነው 24 ነው መሰለኝ ለምን ነው ቢሪክ ይችላል አቀሙ ካለ አለው እኛም አቀም ካለን አሁን አይ አይደለም አታቋርጪ እኛም አቀም ካለን አረባከ አታብርም ነው ማስገባኝ ይላል እንጂ ስለዚህ ማሉ ስንጥቁ ላይ ነው ማስገባ አትሉስ ቤታዬ ለምን እንደሆነ ማሉ ውስጥ ላስገባ የኔ ቦስቴ ረበሽኝ ያለ ነው ራቼ እየተበጠበች ነው እሰይ አስገምታ ያስገባኝ ስንጥቁ ውስጥ ገባ
እሺ ነው ቆይ በዮች ምን አስባችሁ ነው በአንድ አይነት ልብስ የሀገር ቪዲዮ የምታሰሩት አይነፋም በቃ ምንድነው ማለት ሁላችሁም በአንድ አይነት ልብስ ምናምን የምታስሩ አይበላም ወይኔ አዲስ ነገር ምናምን እየቀያየራችሁላት አታረጉትም ለዚህ አይበላም የሆነ ነገር አርጉላት በቃ ሁላችሁም ቤታችሁ እየጠራችሁ በአንድ አይነት ልብስ አይደብርም እስቲ አሁን የደረደርኩት ነው አንድ ሰው ማረጋት ተብሏል እናንተ ራሳችሁ ቁርስ አልበላችሁ ለነገሩ እኮ ልክ ናቸው ግን ልክ ናቸው በአንድ ልብስ ግን እና እነሱ ቤተሰብ አላት እንደሚገዙላት ቲክቶክ አካውንት ግን ቢለቁም ግን አላ እንትን ነው መስጠት ያለባቸው እሷ እነሱ ቪዲዮ ስለገባቸው የሆነ ነገር መጠየቅ አለባት ነው እንጂ እነሱ መርዳትማ ገና ስትገባ ራሷ መቀበል አለባት ባጭሩ ተረዳኛ ጥሩ ነበር ያሳዝናል አንዳንዴ ቅርጽ የውበት በጣም ያስገርመኛል እኔ በጣም ነው የምወደውና በእውነት ምንድነው ቆይ አሁን ይሄ ምንድነው ወላጆች በስ ለመረባካት ግድያ ያው ከመግደል አይደለም እኔ እኮ ማለት ነው አሁን የዚህ ሴትዮ እኮ አቋም ምናምን ልታስተካክሉት ሞክር ኖርማል ተረዳኛ ግን እሷ ትወደዋለች እሷ የምትወደውም ከሆነ ችግር የለውም ለምን እንደዚህ ለምን ሰዎች ላይ ለምን ሚዲያ ላይ ተጣላችሁ ለጓደኞች ብትናገር ፒስ እኮ አቋም ያምራል አያምርም ጥሩ ይዱስ ደግሞ የራስሽ ነገር ነው ቪዲዮ ላይ ያሲያው እሺውን የሚመጪው ሸስቱኝ ትንሽ አሁን ጥሬቃውን ሽላችሁ እነሱ ገባሽ ደግሞ አስቀምጡ ይያላችሁ በቪዲዮ እንግዲህ ፈታዘና ብትን እንዳላችሁ ምንም ጥርጥር የለውም ያው ስሜት ያደረገንኛም ውሸት ነው ያው ደግሞ ታቃላችሁ ናው ፎቶ ስሜት ያወለ አሉ ስንት ቁላይ ነው ማስገብ ብላችኋል ይመቻችሁ ቻ ላይክ ሼር ሰብስክራይብ ማድረግ እንዳረሱ ኮሜንቷን ጻፉልኝ ቻው